በዚህ ሰዓት ባንደበታችን ምስጋና ስለተቀመጠ በእውነት ደስ ብሎና አሁንም እናመሰግናለን። እኛ ብዙ ነገር እናስባለን፣ አንተ ያሰብከው ግን በመጨረሻ እርሱ ይጸናል። እኛ ብዙ ነገር እንመኛለን፣ አንተ የተመኘህልን ግን በመጨረሻ እርሱ ይሆናል። ጌታ ሆይ በፈቃድህና በምክርህ የሚያርፍ ልብ እንድትሰጠን አቤቱ ሆይ እንጠይቃለን። ለዓለም ሁሉ የምሕረት ጊዜን እንድትመልስ ይቅርታህንም ደግሞ በሕዝብ በወዳጆች ላይ እንድታደርግ አቤቱ እንጠይቃለን። የሰው ልጆችም ደግሞ አእምሯቸው ነጻ ሆኖ እንዲሰማሩ ዘርተው የሚያፈሩ ወልደው የሚሰሙ ለፍተው የሚከበሩ ሮጠው የሚባረኩ እንዲሆኑ አቤቱ ሆይ እንጠይቃለን። ኑሯቸውን ለማሸነፍ ቤተሰባቸውን ለመርዳት ድሆችንም ለመደገፍ በብርቱ የሚደክሙትን የሚሮጡትን የሚለፉትን ሁሉ ጉልበታቸውን አእምሯቸውን አቤቱ ሆይ ባርክ። የባሪያዎችንም የእጃችንን ስራ እንድትባርክልን በሰጠህን ነገር መደሰትን መርካትን እንድታደለን አቤቱ እንጠይቃለን። ነፍሳችንን ከግዞት ቤት ያወጣሃት የነጻነት አምላክ የሆንካት በምድረ በዳ የመራሃት ርስትንም የሰጠሃት ከቅዱሳን ጋር ባለ ሀገር ያደረግካት አንተ ነህ። ማደሪያ መቅደስ እንሆን ዘንድ በከበረው ደምህ የገዛህን ከሞት ወደ ሕይወትም ከጥፋትም ወደ በረከት ከምድርም ወደ ሰማይ የመለስከን ስለሆንክ በእውነት እናመሰግናለን። ጌታ ሆይ የወረድንበት ልክ ድረስ መጥተህ ስለ ጎበኘህን ስላነሳህን ተዋርደህም ከፍ ስላደረግከን ከመሬት በታች የተፈረደውን ስጋችንን ከመላእክት ከመናብርት ከስልጣናትም ከሊቃናትም በላይ ከፍ ስላደረግከው በእውነት አሁንም እናመሰግናለን። በራችን የተዘጋብን ቤታችን የፈረሰብን መሰረት የተነቃነቀብን ጉልላቱ ያፈሰሰብን ብንሆንም የኑሯችን ጠጋኝ በላይ በላውን ዘመናችንን አዳሽ ነህና አምልኮ ለአንተ ብቻ ይሁን። ጌታ እግዚአብሔር ሆይ አንድ ነገር ለእኔ ቢያደርግልን እያልን ብዙ ዘመን ስንከጅልህ ስለ ዓለማዊ ነገር የሰጠህን በጥቂት ለምነን በብዙ ስለሰጠህን በምድር ተስፋ አድርገን ሰማይን ስላወረስከን እናመሰግናለን። ጌታ ሆይ ለአንተ ነገር ለፍቅርህ ነገር ድንጋይ የሆነውን ልባችንን አንተ ስላቀለጥከው እውነትን እውቀትንና ፍቅርን ስላለማመርከው እናከብረሃለን። ለአንተ የምናቀርብልህ ምንም ነገር የለንም። የሰጠህንን ዘመን የሰጠህንን ቀን የሰጠህንን ጸጋ መልሰን ግን ለአንተ እናቀርብልሃለን። መንገዱ ግር እንዳይለን ፊት አውራሪ ሆነ ስለመራህን ቀድመህንም ደግሞ ስለተቀበልከን ሀገር አላማጅም ሆነ መውጫ መግቢያውን ስላሳየህን ጥያቄያችን ሳይታክት ልመናችን ሳይሰለች እስከ ዛሬ አቅፈ ደግፈ ስለያዝከን በእውነት ምን እንላለን? ብቻ ተመስገን። ነፍሳችንን አሁንም ለአንተ ቀድሳት፣ ስጋችንንም ለአንተ ቀድሰው፣ ቀኖቻችንን ቤተሰቦቻችንንም ለአንተ ቀድስ። የእኛ የሆነውን ሁሉ አንተ ክበርበት፣ እኛም እንረፍ። ለባሪያዎች ደግሞ ያላሰብነውን ነገር እንግዳ የሆነውንም ነገር ከመናገርም የረቀቀውንም ነገር እንድታደርግልን አቤቱ ሆይ እንለምንሃለን። በልባችን እንድንጸና በእግሮቻችን እንድንቆም እውነተኛ የሃይማኖት ምስክሮች እንድንሆን ጸጋህንና በረከትህን አብዛልን። ለእኛ መልካም ያደረጉልንን አትርሳብን። በጸሎትህ በፊት የቆሙልንን በመልካም ቃል የተናገሩንን በማያልፈው መንግስት በማይበርደው ፍቅርህ በማይነጥፈው በረከት በማይረሳው ልብ አስብልን። እውነተኛ አምላክ ራስህም እውነት የሆንክ የቅን ፈራጅ የድሃ አደግ ተሟጋጅ የመበለቲቱ ዳኛ እግዚአብሔር ሆይ አንተ ከልባችን ይልቅ ክቡር ከሐሳባችንም ይልቅ ቅዱስ ከምንናገርልህም በላይ ውዱስ ነህና በእውነት ታላቁ ስምህን እናገናለን። የዘመናት ጌታ ከጥፋት መንገድ ሁሉ ቃል ስለመለሰን
ስላስጠነቀቀን፣ በመሆን ስለባረከን፣ ባለመሆንም ሕይወታችንን ስለጠበቃት በእውነት እናመሰግንሃለን። የክፉዎች አንደበት በተላቀቀብን ጊዜ አንደበት ስለሆንከን፣ በክንዳቸው የሚተማመኑ በሰነዘሩብን ጊዜ አንተ ጋሻ ስለሆንከን፣ ከምናየውና ከማናየው ጋርደህ የዛሬ ሰው ስላልከን፣ ወደማናውቀው ኋላ፣ ወደማናውቀው ነገ፣ ወደማናውቀው የሕይወት ጉዞ የምንሄድ ብንሆንም አንተ ግን በእውቀት ስለመራህን፣ የማናውቀውን ስላወቅልን፣ የማናየውንም ስላየህልን፣ በማንችለውም ነገር አቅም ስለሆንክልን በእውነት እናመሰግንሃለን። አለው ብለን አልተገኘንም፣ አለው ያሉንም አልተገኙልንም። አለው ብለህ የተገኘህልን አንተ ነህ። በተከበበ ከተማ የሚያስደንቅ ምሕረትህን በእኛ ላይ ያበዛ፣ በሞት ዘመን ሕይወትን፣ በበሽታ ዘመን ጤንነትን፣ በመዛል ዘመን መበርታትን፣ በማጣት ዘመን ማግኘትን ሰጥተህ እዚህ ስላደረስከን ክብር ምስጋና ላንተ እናቀርብልሃለን። በከበዱን ነገሮች ደግሞ ዛሬ የልብ ረፍት እንድትሰጠን፣ ስጋችንን፣ መንፈሳችንን፣ ነፍሳችንን በአንተ ጤና እንድትጠብቅልን አሁንም ደግመን እንለምንሃለን። በጥማት ጊዜ ከሚገኝ ውሃ፣ በምድረ በዳም ከሚገኝ ምንጭ ይልቅ ተገኝተ የምታረካ አምላክ ነህ። ለእኛ መደበቂያችን ዋሻ ነህ። ለእኛ መሰማሪያ መስካችን ነህ። ለእኛ እረኛ ሁሉን የምታስገኝልን ነህ። ስለዚህም በሕይወታችን ያለውን ሙግት ሁሉ ጸጥ እንድታደርግልን፣ ክርክራችንን ሁሉ ማብቂያ እንድትሰጥልን፣ ለምን ይህ አልሆነም፣ ለምን ይህንን አልጨበጥኩም፣ ለምን ይህ ቀና አልሆነልኝም ብለን ባዘንበት ነገር ሁሉ ዛሬ ያለው ብለህ እንድታሳርፈን እንለምንሃለን። ጌታ እግዚአብሔር ሆይ እኛ ያልነው ባይሆንም አንተ ያልከው ይጸናልና ተመስገን። በአንዱ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬ ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጎነትን የምትሸልም ክፋትን የምትቀጣ በፍርድ ወንበር ላይ የተቀመጥክ የምህረት ወንበር ያለ ጌታ እግዚአብሔር ሆይ ይህንን ብርሃንና ዘንድ ስለፈቀድክልን ሌሊቱን ቀን ቀኑን ሌሊት ማድረግ የምትችል አምላካችን ብርሃንን ብርሃን ብለህ ስለሰጠህን እናመሰግንሃለን። ዘመናችንን ሁሉ አንተ በብርሃን ስለመራህን ከመንገዳችን ፊት ለፊት እየቀደምክ እኛን ባሪያዎችህን ስላስቀደምከን ባዘንበትና በክፉዎች ምክር በጠፋንበት ሁሉ አባብለህ ስለመለስከን ነፃ ወደሚያወጣው ቃልህና ወደሚፈውሰው ምክር ወደሚያሳድገው ጥበብህ ስለመራህን ጌታ ሆይ እናመሰግንሃለን። የውስጣችን አናጺ ውስጣችን የምትገነባ ዘወትር በአንተ እውቀት እናድግ ዘንድ የምትተጋልን እግዚአብሔር ሆይ ክቡር ስምህን እናከብራለን። መንገዳችንን ሁሉ ካንተ ጋር አቅናለን። የሰጠህንን ዘመን ካንተ ጋር ለምስጋና ለእረፍት አድርግልን። ወደማንመለስበት ሳንሄድ እናርፍ ዘንድ ጥቂት እንድትተወን የእንግድነት ዘመናችን እንድትባርክልን አቤቱ ሆይ ጠይቀሃለን። የዘላለም አምላክ ቅዱስ የዓለም ተስፋ የምንሰማው የምናየው የተባረከ እንዲሆን ቅኖችና በጎዎች ደጎችና መልካሞች ቀና ቀና የሚሉበት ዘመን እንዲሆን በክፉዎች ምክር የጠፉ ሕፃናት፣ የጠፉ ወጣቶች፣ የጠፉ ጎልማሶችና ሽማግሌዎች በአንተ ምክር እንዲመለሱ በመንፈስ ቅዱስ ምክር እንድትጎበኘን አቤቱ ሆይ እንለምናሃለን። ፍጻሜ ዘመን በሌለው ህልውና ያለህና የነበርክ ለዘላለምም የምትኖር አልፋና ኦሜጋ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ አንተ ስለሆንክ እግዚአብሔር ሆይ ከሚመሰልልህ ከሚሳልልህ ከሚነገርልህ ከሚሰበክልህ ከሚዘመርልህም በላይ የሆንክ ግሩም አምላካችን እግዚአብሔር ሆይ በእውነት ታላቅነት ለልባችን
ግርማዊነትህ ለአገልግሎታችን ከፍ ብሎ እንዲታይ አቤቱ ሆይ እንጠይቅሃለን። ሰማያት ያንተ የሆኑ የእኛን ጎስቋላ ምድር የወደድክ እኛን ልታድሰን አዲስ ሰማይና አዲስ ምድር ልትመሰርት ተስፋን የሰጠህን ጌታ፣ የጻድቃን ወዳጅ የሆንክ እውነተኞችን የምታፈቅር የምትጠጋጋ ኪዳንን የምትሰጥ እግዚአብሔር፣ እኛን ባሪያዎችህን ደግሞ እውነተኞች እንድንሆን ስለጠራህን ጌታ ሆይ እናመሰግናለን። ቅዱስ አባት ሆይ የዘራነውን በምናጭድበት ዓለም ላይ ዛሬ በጎ ዘርተን ነገ በጎ እንድናጭድ አቤቱ ሆይ እባክህ እንድታግዘን እንማጸንሃለን። ነጋችንን እንዳናከፋው፣ ነጋችንን ጨለማና መራራ እንዳናደርገው ጌታ ሆይ ዛሬ መልካሙን ዘር መዝራት አስተምረን። አንተን ማወቅን፣ አንተን ማመንን፣ በፍቅር በአንድነት መኖር እንድታድለን አቤቱ እንጠይቅሃለን። እምቢ ያለውን ልባችንን ለአንተ አልገዛ ያለውን አእምሯችን ሁሉ ወደ አንተ መልሰው። ኃይል ስጋዊ፣ ኃይል መንፈሳዊ ለባሪያዎች እንድታድለን አንተ የምትከብርበትን ዘመንና ጸጋ እንድትሰጥን አቤቱ ሆይ አሁንም እንለምንሃለን። ለፍጥረት ሁሉን ያዘጋጀ ቀኑን ለሥራ ሌሊቱንም ለማረፊያ ክረምትንም ለዘር በጋንም ለማጨድ ያዘጋጀ በእውነት ድንቅ አምላካችን እግዚአብሔር ሆይ እናመሰግናለን። የሚራዱንን ተራዳዮች፣ የሚያስቡልንን ወዳጆች፣ የሚጠነቀቁልንን እረኞች፣ የሚያስተዳድሩንን መሪዎች ያዘጋጀህልን እግዚአብሔር ምስጋና እናቀርብልሃለን። እኛ ተኝተን ስለሚነቁ ሀገርን ስለሚጠብቁ ሰራዊቶች፣ ተግቶ ስለሚዘራው ገበሬ፣ ስለሚሯሯጠው